ግንቦት 1 ቀን 2017 ዓ.ም ቋራ ቃል ኪዳን ዕለቱ ለዓለም ድህነት የመጀመሪያ ምክንያት የሆነችው ዳግማዊት ሔዋን ቅድስት ድንግል ማርያም የተወለደችበት ታላቅ ዕለት ነው። ግንቦት ልደታ። ይህ የድንግል ማርያም ልደት በአካባቢው ማህበረሰብ ዘንድ ንፍሮ በመቀቀል የሚከበር ዓመታዊ ክብረ በዓል ሲሆን ዛሬ ላይ የአማራ ክልል ተብሎ በሚታወቀው አካባቢ ውስጥ የሚንቀሳቀሱ አማጺዎች በዚህች ዕለት ለመገናኘት ቀጠሮ የያዙት አስቀድመው ነው። አካባቢው በፋኖ አማጺዎች አንደበት ጠላት ተብለው በሚገለጹ የሀገሪቷ መንግስት የጸጥታ ኃይሎች የተያዘ ሲሆን 724 የጸጥታ ኃይሎች እንቅስቃሴ ያልተለየው አካባቢም ጭምር ነው። ከአራቱም የክልሉ ጫፍ ተሰባስበው ለመገናኘት በጥቂቱ 10-12 ቀናትን የሚወስድ ሲሆን ሌቱን ቀን አድርገው የተጓዙ እንደሆነ ደግሞ በጥቂቱ 9 ቀናትን የሚወስድ ረጅም ርቀትን ያካለለ አስቸጋሪ መልክዓ ምድር ያየለበት ስፍራ ነው። ይህን ረጅም ርቀት አካሎ ግንቦት 1 ቀን 2017 ዓ.ም የአጼ ቴዎድሮስ የቁርጥ ቀን መጠጊያ የጀግናው ንጉስ የጭንቅ ቀን ምሽግ ማኩረፊያ ወደ ሆነችው ምድር ቋራ ለመድረስ በወበቅ የታፈነውን የአባይ በረሃን ማቋረጥ በቀን 24 ሰዓት በሳምንት 7 ቀን ስራ ላይ የሆኑ የመንግስት ድሮኖችን ጥቃት መጋፈጥ በርካታ ቁጥር እንዳላቸው የሚነገርላቸውን የመንግስት የጸጥታ ኃይሎች የዘመቻ ስምሪትና ጥቃት መቋቋምና መከላከል ያስፈልግ ነበር። ለግንቦት ልደታ የተሰነቀው ቀጠሮ የተሳካ ይሆን ዘንድ መሰራት የሚገባቸው ወታደራዊና ፖለቲካዊ ተልእኮችም ነበሩ። ከነኙ መካከል ማካለያ መንገዶች የፋኖ አማጺዎች ወገን በሚሏቸው ኃይሎች እጅ መግባትና የቀጠሮ ጊዜ ብሎ መተላለፊያ ኮሪደሮች በሚስጥር መያዝ የሚሉት ይገኙበታል። ይህን ለማሳካት በርካታ ስራዎችን የሚጠይቅ ነበርና በተለይ ወታደራዊ ስራዎችን ለማከናወን ጊዜ ያስፈልግ ነበርና ላለፉት 6 ወራት በተጠና መንገድ ለመተላለፊያ የሚሆኑ ኮሪደሮችን ቁሳዊና ሰብአዊ ኪሳራ ጭምር በማስተናገድ የማስለቀቅ ስራ ተሰርቷል። ሂደቱን ተከትሎ የፋኖ ኃይሎች ትዝብታቸውን ሲገልጹ ጠላት የሚሉት የመንግስት የጸጥታ ኃይል በወታደራዊ ቋንቋ ምንም አይነት ጊዜያዊ የሚሆን ቋሚ ወታደራዊ ጠቀሜታ ለሌላቸው ቦታዎች የህይወትና የቁስ ዋጋ ከፍለው ሲዋጓቸው ለምን እንደሆነ አለመጠርጠራቸው ይደንቃቸው እንደነበር ይገልጻሉ። የመተላለፊያ ኮሪደሮችን ለማስለቀቅ በሚል ውጊያ ከተካሄደባቸው ቦታዎች መካከል አንዱ አባይ በረሃ ነው። በአባይ በረሃ የተካሄደውን ውጊያ ለማከናወን አዲስ ብርጌድ ማደራጀትና የአየር ንብረቱን ተቋቁሞ የሚዋጋ የበረሃ ወታደር ማሰልጠን ያስፈልግ ነበር። ጎጃም ለዚህ ወታደራዊ ተልእኮ የመተላለፊያ ኮሪደር በመሆኑ በጎጃም አካባቢ ከሚንቀሳቀሱ የፋኖ ታጣቂዎች ዘንድ በርካታ ስራዎች ያስፈልጉ ነበር። የጎጃም ፋኖች በቀጠናቸው ምንም አይነት ኮሽታ እንዳይፈጠር በተለይም ከሸዋና ከወሎ የመጡ የፋኖ አመራሮች ላይ ወታደራዊ ጥቃት እንዳይከፈት የማድረግ ኃላፊነትን መውሰድ ነበረባቸው። ይህ ሚስጥራዊ ግን በገሃድ የሚሰራውን ወታደራዊ ተልእኮ አስረስ ማረ ዳምጤ እንዲመራው ተደረገ። ወታደራዊ ተልእኮም ተልእኮ ኤክስ የሚል ስያሜ ተሰጠው። ተልእኮ ኤክስ የተሳካ ይሆን ዘንድ የበላይ አመራሩ አስረስ ማረ ዳምጤም ከቅርብ የሥራ ኃላፊዎቹ ጋር ብቻም ሳይሆን የአቅም ውስንነት አለባቸው ተብሎ ከሚገመቱ አይነት ሰዎች ጋር ይመክር እንደነበር ሂደቱን የተከታተሉ ሰዎች ያስታውሳሉ። የሚመራው ኃይል ሰዓት የለበሰ ሰዓት የጎረሰ ሰዓት የሆነ ወጣት ነው። ወጣትነት በራሱ ተፈጥሯዊ ፈተና የሚፈተን ሲሆን በበቀል ስሜትና በጥቃት ስሜት ያለፈ መሆኑ በራሱ ለምቢባይነት የሚገፋፋ ነው። አስረስና ጓዶቹ የሚመሩት ኃይል ይህ ነው። እምቢ ያለ ወጣት አስረስ ማረ ዳምጤ በርካታ ስራ እንደሚጠብቀው ተገንዝቧል። ስፍራው በእስክንድር ነጋ ይመራሉ በሚል የሚጠረጠሩ የካፕቴን ማስረሻ ሰጤ ወጣቶች የተያዘ ስፍራ ነበርና ወጣቶችን አሳምኖ ወይም መጥቶ በጎጃም ፋኖች እጅ ስር ማድረግ ትልቁ ስራ ነበር። ያን ለማድረግ ከወታደራዊ ዘመቻ እኩል የወሬ ዘመቻውን መቋቋምና የግብን አቅጣጫ ብቻ መከተል ያስፈልግ ነበር። አባባሉም ከሽጥ ወረኛ አንድ ወረኛ እንዴል ባለፉት 6 እና 7 ወራት ውስጥ ያልተወራ ወሬ ያልተነገረ ንግርት የለም። ሲላቸው ዘመነ ካሴን፣ ሲላቸው አስረስ ማረ ዳምጤን፣ ሲላቸው ዝናቡ ልንገረውን፣ ሲላቸው ደግሞ ማንችሎት ሱባለውን እያናጠሉ ለመምታትና የብረት ትጥቃቸውን በወሬ ለማስፈታት ያልተሰራ ስራ ያልተሞከረ ጥረት የለም። ሰዎቹ ደግሞ ዋዘኞች አልነበሩምና ጎጃም ውስጥ ከሚንቀሳቀሰው የመንግስት የጸጥታ ኃይል ጋር ከሚያደርጉት ትግል ጎን ለጎን ነፃ ቀጠና በመፍጠር በአራቱም አቅጣጫ ያሉ ወንድሞቻቸውን ለማግኘት ሌት ተቀን ስራ ላይ ነበሩ። ከሁሉ አስቀድሞ በጎንደር ሀብቴ ወልዴን፣ በሸዋ ደሳለኝ ሲያስብ ሸዋን፣ በወሎ ዋርካው ምሬ ወዳጆንና ጓዶችን በተለይም ሀብቴ ወልዴን የእስክንድር ነጋ አካሄድ ጸረ አማራ መሆኑን በማሳመንና የትግል አቅጣጫውን እንዲገመግምና እንዲያስተካክል የማድረግ ስራ መስራት ያስፈልግ ነበር። ክህደት የደም ባህሪ ነው ይላሉ ወታደራዊ ጠበብቶች። ክዳ ያለው አይደለም ጦሩ ሲጀመር ውጊያው ሲጠናቀቅ ይከዳል እንደማለት ነው።
የሆነው ሆኖ ከበርካታ ክርክር በኋላ ለአማራ ብሔርተኝነትና አሸናፊነት አስፈላጊ በሆነችው ጎንደር የሚንቀሳቀሰው ሀብቴ ወልዴ ትክክለኛውን መንገድ መከተል ጀመረ። አሁን የሚቀረው ስራ የተግባር አንድነቱን በተመለከተ አስፈላጊ ስራዎችን ማከናወን ብቻ ነው። ይኸውም በተለይ አባይ በርሃን ኮሪደር ነፃ ማውጣት፣ ቋራና አካባቢውን ነፃ ማውጣት፣ ወታደራዊ ተልእኮውን በፍጹም ሚስጥር መጠበቅ። ቋራና አካባቢውን ነፃ የማድረጉን ወታደራዊ ስራ ለሳሙኤል ባለድል ተሰጠው። የአባይ በርሃን መሸጋገሪያ ኮሪደር ነፃ የማድረጉን ስራ ደግሞ ለአስረስ ማረዳምጤ ተሰጠው። ደሳለኝ ሲያስብ ሸዋን ለመቀበልና እስከ ቋራ ድረስ አጅቦ ማድረሱ ለዘመነ ካሴ ተሰጠው። ቀጠናው እሳት የተያዘውም ውጊያ ነውና ድንገት ተኩስ ቢከፈትባቸው ተወርዋሪ ፈጣን ድጋፍ ሰጪ ኃይሎችን በማሰማራት በኩል ደግሞ ዝናቡ ልንገረው ኃላፊነቱን ወሰደም። መሪዎች በተለይ የሸዋና የወሎ መሪዎች ጎጃም መሬት ውስጥ በተአምርም ሆነ በክህደት ቢገደሉ ትግሉ እንደሚያበቃለት የጎጃም ወታደራዊና ፖለቲካዊ አመራሮች በቅጡ ይረዱታል። በመሆኑም የትኛውም ዋጋ ተከፍሎ ወታደራዊ አመራሮቹ ደህንነታቸው የተጠበቀ መሆን ይገባቸዋል። ኢትዮጵያ ጠንካራ የሚባል የደህንነት መዋቅር ካላቸው የቀጠናው ሀገራት መካከል ቀዳሚዋ ናት። በእርግጥ ዛሬ ላይ መረጃ ለየትኛውም ኃይል ችግር አይደለም። ችግሩ እንደ ማዕበል ተከታትሎ የሚመጣውን መረጃ መተንተኑና መረዳቱ በኋላም ፈጣን ምላሽ መስጠቱ ላይ ነው። የመረጃ ስራ አድካሚና ብልጠትን የሚጠይቅ ስራ መሆኑን የዘርፉ ባለሙያዎች የሚናገሩት ሀቅ ነው። ዛሬ ላይ ስምሪት የሚወስዱ ኃይሎች የመረጃ ሰዎች መሆናቸውን ለመናገር የማይዳዱ ናቸው። የመረጃ ሰው መሆን የሚያመጣውን ጣጣ በወል የገባቸው አይነት አይመስሉም። የሆነው ሆኖ ጠንካራ የደህንነት መዋቅር በገነባች ሀገር ውስጥ፣ ጠንካራ ወታደራዊ መሰረት በገነባች ሀገር ውስጥ፣ ጠንካራ የአየር ኃይል በገነባችና በውል በምትጠቀም ሀገር ውስጥ መንግስትን የሚዋጉ ኃይሎች 900 ኪሎ ሜትሮችን በማካለል ለመገናኘት የጋራ ድርጅት ለማዋለድ ወስነዋል። ዋርካው ምሬ ወዳጆ ከአምባሰል ተራሮች ተነስቶ የአባይ በርሃን አካሎ ቋራ ለመግባት፣ ደሳለኝ ሲያስብ ሸዋ ደግሞ ከመንዝላሎ ምድር ተነስቶ የሰላሌ ሜዳን አቋርጦ ቋራ ለመግባት ወስነዋል። በዚህ ጉዞ ውስጥ የአንበሳውን ድርሻ የወሰዱት የወሎ ፋኖች መሪና የሸዋ ፋኖች መሪ ደሳለኝ ሲያስብ ሸዋና ዋርካው ምሬ ወዳጆ ናቸው ቢባል ማጋነን አይሆንም። ከአምባሰል ተራሮች ተነስቶ በጎጃም አካሎ ቋራ ለመግባት ቢያንስ ከ800 ያላነሱ ኪሎ ሜትሮችን ማካለልና እስከ አፍንጫው ከታጠቀ የመንግስት ኃይል ጋር መግጠም፣ ከሸዋ ቋራ ለመግባት በተመሳሳይ ሰው ሰራሽና የተፈጥሮ ፈተናዎችን መቋቋም ያስፈልጋል። ከመንገዱና ከመንግስት የጸጥታ ኃይሎች በላይ ስጋት የነበረው ቋራ ደርሰን ያሰብነው ድርጅት ይወለድ ይሆን የሚለው እንደነበር መሪዎች ከትዝብታቸው መካከል ስለመሆኑ ጠቅሰዋል። የሆነው ሆኖ በረሃማ የአየር ሁኔታውን ተቋቁመው ገደላ ገደሉን፣ እባብ ጊንጡን፣ አውሬ ሰውን ሁሉንም ፈተና ተቋቁመው ሲላቸው በመኪና ሲላቸው በሞተር ሳይሆን ሲቀር ደግሞ በእግራቸው ተጉዘው የተስፋይቱ ምድር ቋራ ደረሱ። የዘመናዊት ኢትዮጵያ ታሪክ ክስተት የነበሩት ንጉሠ ነገሥት አጼ ቴዎድሮስ በተወለዱባት ስፍራ ቋራ የአማራ ኃይሎችም አንድ ጠንካራ የአማራ ድርጅት ብለው አምጠው ወለዱ። ግንቦት 1 ቀን አንድ የአማራ ኃይሎችን የሚያታግል ድርጅት ተወለደ። ነገሩ የታሰበበት እንጂ በአጋጣሚ የተገጣጠመ ብቻ አይደለም። የዘመኑ ንጉሠ ነገሥት አጼ ቴዎድሮስ በዘመነ መሳፍንት ተበታትነ የነበረችውን ሀገር ኢትዮጵያን አንድ ለማድረግ ሐሳብ የወጡኑበት ስፍራ ነው ቋራ። ዛሬ ደግሞ የተበታተነውን የአማራ ትግል አንድ ለማድረግ የተመረጠ ስፍራ ነው። እኛም እንደ ትውልድ የፋኖ መሪዎችን ተጋድሎ እንደሰንቀነዋል። ጤና ይስጥልን። የፍየል ወተት የትከሻው ያበጠ ልቡ ያበጠበት፣ የፍየል ወተት የትከሻው ያበጠ ልቡ ያበጠበት፣ እንዋጋ ብሎ ከነብር ላከበት። የማትረባ ፍየል 9 ትወልዳለች፣ ልጆቿም ያልቃሉ እሷም ትሞታለች። እንግዲህ ምንሽር እንግዲህ ሳሊት እንግዲህ ወጨፎ ተከተተቆታ ከርፋቱን አኑር አዲስ ብረት መጥቷል የማን የሚባል በገዛጁ ሰርቶ የሚያቀባብል ከተተበት ባፉ በናውራው ቁጥር ሰሪው አማሪካ አዲሱ ቆንስል የታችን ጠቅም ያለ ጥርጥር